ዛሬ ዓለምን እያሰጋ ያለው የኢራንና የአሜሪካ እስራኤል ፍጥጫ መነሻው ምንድነው? ብዙዎች ዛሬ የሚመለከቱት ጦርነትና ማዕቀብን ብቻ ነው። ነገር ግን ከ45 ዓመታት በፊት ታሪኩ ፍጹም ተቃራኒ ነበር። ኢራን፣ አሜሪካና እስራኤል የቅርብ ወዳጆች ነበሩ። ምን ተፈጠረ? እንዴትስ ነገሮች ወደዚህ አስከፊ ደረጃ ደረሱ? ከ1979 አብዮት በፊት ኢራን በንጉስ ሻህ መሐመድ ሬዛ ፓህላቪ ትመራ ነበር። በዚያን ወቅት ኢራን በመካከለኛው ምስራቅ የአሜሪካ ቀኝ እጅ ነበረች። አሜሪካ ለኢራን እጅግ ዘመናዊ የጦር መሳሪያዎችና የኒኩሌር ቴክኖሎጂን ትሰጥ ነበር። ኢራን ከቱርክ ቀጥላ እስራኤልን እንደ ሀገር የተቀበለች ሁለተኛዋ ሙስሊም ሀገር ነበረች። ሁለቱ ሀገራት በንግድ፣ በጸጥታና በነዳጅ ዘርፍ የጠበቀ ግንኙነት ነበራቸው። አዎ ዛሬ አሜሪካ ተቃውሞውን የኒኩሌር ፕሮግራም የጀመረችው ራሷ አሜሪካ ነበረች። ኢራን በዚያን ጊዜ የመካከለኛው ምስራቅ ፓሪስ ትባል ነበር። ሴቶች በነጻነት ይማራሉ፣ ይሰራሉ። የምዕራባውያንን ባህልና ፋሽን በቴሄራን ጎዳናዎች ይንጸባረቅ ነበር። ሆኖም ግን በንጉሱ አስተዳደር ላይ የነበረው የሙስና ቅሬታና ኢራን ምዕራባዊ የሆነች ነው የሚለው የእስልምና መሪዎች ስጋት በ1979 ወደ ፈነዳ አብዮት ተቀየረ። አያቶላ ሩሆላ ኮሜኒ ከስደት ተመልሰው ስልጣኑን ሲቆጣጠሩ የኢራን የውጭ ጉዳይ ፖሊሲ በ180 ዲግሪ ተቀየረ። አዲሱ መንግስት አሜሪካን ታላቋ ሰይጣን፣ እስራኤልን ደግሞ ትንሹ ሰይጣን በማለት ፈረጃቸው። በአሜሪካ ኤምባሲ ውስጥ የነበሩ ዲፕሎማቶች ለ444 ቀን ታግተው መቆየታቸው በአሜሪካና በኢራን መካከል የነበረውን ግንኙነት ለዘላለም አሻከረው። አያቶላ ኬሚኒ ይከተሉት የነበረው የሺያ እስልምና ነው። አብዛኛው የሙስሊም ዓለም እንደ ሳውዲ አረቢያ ያሉ ሱኒ ቢሆኑም አያቶላ ግን እውነተኛው የእስልምና አብዮት ከኢራን ተነስቶ ወደ ሌላው ዓለም መሰራጨት አለበት ብለው ያምኑ ነበር። ይህ አብዮትን ወደ ውጭ መላክ የሚለው መመሪያቸው ከጎረቤት ሀገራትና ከምዕራባውያን ጋር የማያቋርጥ ግጭት ውስጥ ከተታቸው። ይህ አብዮት ኢራንን ከብልጽግናና ከወዳጅነት ወደ ማግለልና ወደ ጠላትነት ቀየራት። ነገር ግን ጥያቄው እዚህ ላይ ነው። ኢራን እንዴት የኒኩለር ባለቤት ለመሆን ተነሳች? ስለ ኒኩለር ፕሮግራሙ፣ ስለተጣሉባት ማዕቀቦችና በሰላማዊ ህዝቦች ላይ ስለሚደረገው ግድያ በዝርዝር እንመለከታለን። ኢራን የኒኩለር ቴክኖሎጂን የጀመረችው በአሜሪካ እርዳታ ቢሆንም ከአብዮቱ በኋላ ግን ዓላማው ተቀየረ። አሜሪካና እስራኤል ኢራን ዩራኒየም የምታበለጸገው የኤሌክትሪክ ኃይል ለማመንጨት ሳይሆን ዓለምን ስጋት ላይ የሚጥል የኒኩለር ቦምብ ለመስራት ነው ብለው ያምናሉ። ይህ ጥርጣሬ ኢራንን ከዓለም አቀፉ ማህበረሰብ ጋር እሰጥ አገባ ውስጥ ከተታት። ኢራን ሚሳኤሎችን በማምረትና ዩራኒየምን በማበልጸግ በገፋች ቁጥር ምዕራባውያን በኢራን ላይ ከባድ ኢኮኖሚ ማዕቀቦችን ጣሉ። እነዚህ ማዕቀቦች የኢራንን የነዳጅ ሽያጭ አገዱ። ባንኮቿ ከዓለም ጋር እንዳይገናኙ አደረጉ። ውጤቱም የሀገሪቱ ገንዘብ ዋጋ ማጣትና የኑሮ ውድነት ሆነ። የኢራን መንግስት በአንድ በኩል ከውጭ ማዕቀብ፣ በሌላ በኩል ደግሞ ከውስጥ የህዝብ ተቃውሞ ገጠመው። የአያቶላዎች ስርዓት እጅግ ጥብቅ የሆነ የእስልምና ህግ በህዝቡ ላይ ይጭናል። በተለይ በሴቶች አለባበስና መብት ላይ ያለው ቁጥጥር የብዙዎችን ህይወት ቀጥፏል። ከቅርብ ጊዜ ወዲህ ማሲሃ አሚና የተባለችው ወጣት በፖሊሶች ቁጥጥር ስር እያለች መሞቷ በመላ ሀገሪቱ ታላቅ አመጽ ቀሰቀሰ። ሰላማዊ ሰልፈኞች ነጻነት እንፈልጋለን ብለው አደባባይ ወጡ። ነገር ግን የመንግስት ምላሽ አስደንጋጭ ነበር። በሺዎች የሚቆጠሩ ዜጎች በጎዳና ላይ በጥይት ተገደሉ። ታዋቂ ሰዎችና ወጣቶች ታሰሩ። አንዳንዶቹም በስቅላት ተቀጡ። ኢንተርኔት ተዘጋ። ዓለም የኢራንን ህዝብ ድምጽ እንዳይሰማ ተደረገ። አሜሪካ ኢራንን እንደ ሽብርተኝነት ስፖንሰር ትመለከታታለች። ኢራን በየመን ሁቲዎች፣ በሊባኖስ ሂዝቦላና በጋዛ ሐማስ ላይ ታጣቂዎችን በገንዘብና በጦር መሳሪያ ትረዳለች ብላ ትከሳታለች። ይህ ተላላኪ ጦር ፕሮክሲ ዋር የእስራኤልንና የአሜሪካን ጥቅም አደጋ ላይ ስለጣለ አሜሪካ በኢራን ላይ ወታደራዊ እርምጃ ለመውሰድ በተደጋጋሚ ስትዝት ቆይታለች። በተለይ ኢራን በአካባቢው ያሉ ሰላማዊ ሀገራትን በሚሳኤል መደብደቧና መርከቦችን ማወኳ ሁኔታውን ወደ ቀጥታ ጦርነት እያቀረበው ይገኛል። ከዚያም ዓለምን ያስደነገጠው ዜና ተሰማ። የኢራን መንፈሳዊ መሪ አያቶላ እና ከፍተኛ የጦር ጄኔራሎች በተከታታይ በተሰነዘሩ ጥቃቶች ተገደሉ። ይህ ለብዙ ዓመታት በጠንካራ ዲሲፕሊን የታነጸው የአያቶላዎች ስርዓት የጀርባ አጥንቱ የተሰበረበት አጋጣሚ ሆኗል። የእስራኤልና የምዕራባውያን
የምዕራባውያን የስለላ መረብ እስከ ቴሄራን ቤተመንግስት ድረስ ዘልቆ መግባቱ የኢራን መንግስት ለከፍተኛ ድንጋጤና ለውስጥ መከፋፈል ዳርጎታል። ኢራን ለደረሰባት ጥቃት ምላሽ ለመስጠት በሺዎች የሚቆጠሩ ሚሳኤሎችና ሰው አልባ አውሮፕላኖችን አስወነጨፈች። ይህ ጥቃት ግን በእስራኤል ላይ ብቻ አልተገደበም። ኢየሩሳሌም በሚሳኤል ነበልባል ተሸፈነች። በኢኮኖሚና በቱሪዝም የሚታወቁት ዱባይ፣ አቡዳቢና ኳታር ሳይቀሩ የጥቃቱ ኢላማ ሆኑ። የጸጥታው ቀጠና ተብላ የምትታወቀው ቆጵሮስና የነዳጅ ማዕከሏ ሳውዲ አረቢያ ሳይቀሩ በሚሳኤል ተደበደቡ። ይህ ድርጊት ኢራን ከኔ ጋር ካልሆናችሁ ማንም ሰላም አያገኝም የሚል መልእክት ለጎረቤቶቿ ያስተላለፈችበትና ቀጠናዊ ጦርነቱን በይፋ የጀመረችበት ክስተት ሆኗል። አሁን ላይ ጦርነቱ በቃላት ደረጃ ብቻ አይደለም፣ በተግባር እየታየ ነው። አሜሪካና አጋሮቿ የኢራንን ጥቃት ለመቀልበስ ከፍተኛ ወታደራዊ ዝግጅት እያደረጉ ነው። የኢራን ሕዝብም በመንግስት ላይ ያለውን አመጽ አጠናክሮ ቀጥሏል። ይህ ግጭት በኢራንና በእስራኤል ወይንም አሜሪካ መካከል ብቻ የተገደበ አይደለም። የዓለም ሀያላን ሀገራት ሁሉ በጉዳዩ ላይ የየራሳቸው አቋም አላቸው። ሩሲያና ቻይና ኢራንን እንደ ስትራቴጂካዊ አጋር ያዩዋታል። የኢራን መንግስት መውደቅ ወይም ቀጠናው በአሜሪካ ቁጥጥር ስር መውደቅ የእነርሱንም ጥቅም ሊነካ ይችላልና አውሮፓ በስደተኞች ማዕበልና በኢነርጂ ጥረት እንዳትመታ በከፍተኛ ስጋት ውስጥ ሆና ዲፕሎማሲያዊ መፍትሄ ትፈልጋለች። ቱርክ በጎረቤቷ የሚፈጠረው አለመረጋጋት ደግሞ ወደ እሷ እንዳይሻገርና የኩርድ ታጣቂዎች እንዳያንሰራሩ ትሰጋለች። አፍሪካ ምንም እንኳን ከግጭቱ ርቃ ብትገኝም በምግብ ዋጋ ንረትና በነዳጅ እጥረት ምክንያት የጦርነቱ ቀጥተኛ ሰለባ መሆኗ አይቀሬ ነው። ኢራን የዓለም 20% ነዳጅ የሚያልፍበትን የሄርሙዝ ወንዝ መዝጋቷ ትልቅ የጦር መሳሪያ ሆኖላታል። ይህ መተላለፊያ ከተዘጋ የነዳጅ ዋጋ በዓለም ገበያ ላይ ተተንብዮ ወደማያውቀው ደረጃ ሊወጣ ይችላል። ይህ ደግሞ በደሃ ሀገራት ላይ ረሃብን፣ በበለጸጉ ላይ ደግሞ የኢኮኖሚ ውድቀትን ሊያስከትል የሚችል ዓለም አቀፍ ስጋት ነው። የአሁኑ አገዛዝ ቢወርቅ እንኳን ሰላም ወዲያውኑ ይሰፍናል የሚለው ጥያቄ መልስ የለውም። ልክ በኢራቅ በሶሪያና በሊቢያ እንዳየነው የመንግስት መፈራረስ ክፍተት ይፈጠራል። ይህ ክፍተት ደግሞ እንደ አይሲስ ወይም አልቃይዳ ያሉ አዳዲስና ይበልጥ አደገኛ የሆኑ አሸባሪ ቡድኖች እንዲፈጠሩ ምክንያት ሊሆን ይችላል። በስደት የሚኖሩ የኢራን ፖለቲከኞች ሀገሪቱን አንድ አድርገው የመምራት አቅም ይኖራቸዋል ወይስ ሀገሪቱ ወደ እርስ በርስ ጦርነት ትገባለች የሚለው ትልቅ ስጋት ነው። ዛሬ ኢራንና መላው የመካከለኛው ምስራቅ በታሪክ አደባባይ ላይ ቆመዋል። ጦርነቱ አምባገነንነትን አጥፍቶ ነጻነትን ያመጣ ይሆን ወይስ ቀጠናውን ወደ ማልቅ የትርምስ አዙሪት ውስጥ ይከተዋል? ዓለም አቀፉ ማህበረሰብ ሰላምን ይመርጣል ወይስ ጥቅምን? መልሱ ያለው በጊዜ እጅ ነው። ነገር ግን አንድ እርግጠኛ ነገር አለ። የዚህ ግጭት ውጤት የኢራንን ብቻ ሳይሆን የሁላችንንም ዓለም ገጽታ ለዘላለም ይለውጠዋል። እናንተስ ምን ይመስላችኋል? ዓለም ወደ ተሻለ ሰላም እያመራች ነው ወይስ ወደ ከፋ ጥፋት? ስለ አብሮ ቆይታችሁ ከልብ አመሰግናለሁ። በሌላ ልዩ ጥንቅር እስከምንገናኝ ድረስ ቸር ያቆየን።